ሰላም ሰላም ውድ የቻናሌ ተከታታዮች እንደምን ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬም በቶፋ ጉዳይ ተመልሼ መጥቻለሁኝ። ቶፋ እንግዲህ በጣም አዝኖ እያየነው ነው። ፊቱ ያስታውቃል። ወንድ ልጅ ሲያዝን፣ ወንድ ልጅ ሲያለቅስ በጣም ያሳዝናል አይደለ? በዛ ላይ ደግሞ ከወንድም ወንዳለው እንዲህ አይነት ጀግና ሲያዝን ማየትና ሲያለቅስ ማየት ወላሂ በጣም ያሳዝናል። ቶፋ ሲያለቅስ አይቼ በጣም ነው ያዘንኩት። እኔ በበኩሌ አንዳንድ ሰው የሚያለቅሰው ተመቶም ምን ብሎም ላይሆን ይችላል። የተበደለው በደሉም ላይ ያስለቅሰው ይችላል። አንዳንድ እልህ ያለባቸው ሰዎች ያለቅሳሉ። እልሃቸው አልወጣ ብሏቸው ወይ ያንን ሰው አግኝተውት ወይ ደብድበው ካልወጣላቸው በጣም እልሃቸው ውስጣቸው ውጥርጥር ስለሚያደርጋቸው በእንባ ይወጡታል። እሷ ደግሞ እቺ ባርኬ የምትባል ባለጌ ሴት ከበቂ በላይ ከሚገባው በላይ ነው ስህተት የሰራችው ቶፋ ላይ ማለት ነው። ቶፋ ለሷ ስንት ሆነላት፣ ከሞት ያዳናት፣ ከነዛ አውሬዎች እጅ መንጭቆ ያወጣትና ህይወቷ እንዲቀጥል ያደረጋት ልጅ ነው። በሱ ስር ተጠልላ በሱ ቤት እንደ ልቧ ሆና እየኖረች ከእናት አባት ቤት በላይ ሆና እየቧረቀች እንደፈለገች ሆና እየኖረች መልሳ እሱን አሳልፋ ለጠላት ልትሰጠውና ልትሰልለው ነው ውስጥ ገብታ የተቀመጠችው። አላህ የስራዋን ይስጣት። በዛ ላይ ደግሞ ሴት ልጅ በዚህ ልክ ስትወርድ በጣም ያስጠላል። ያሳዝናል ሳይሆን ያስጠላል። አዑዙ ቢላህ። ግን ምን ነው ሴት ልጅ ክብሯን ጠብቃ ብትኖር ምንድን ነው በዚህ ልክ የወረደ ነገር መስራት? ምን አይነት ባለጌ ናት? ለነገሩ አልፈርድባትም። እሷ እኮ ያደረገችው የለመደችውን ነው። በህይወቷ ስታደርገው የኖረችውን ነገር ነው ያደረገችው። ንጹህ ሴት ልጅ እኮ ጨዋ ሴት ልጅ ወንድ ልጅ ቤት ገብታ አትቀመጥም። ኢላ ተድራ ከሆነ ባሏ ቤት ገብታ ትቀመጥ ወይ ወንድሟ ከሆነ ነው። ከዛ ውጪ አንድ አጅነቢ ወንድ ቤት ሄዶ መቀመጥ በራሱ ትልቅ ብልግና ነው። አዎ እሷ ቢመቻት የትም ልትሆን ነበረ። ቶፋ ጨዋ ልጅ ባይሆን ኖሮ እሷ የምትፈልገውን እዛም ታደርገው ነበር። ግን እሱ ጨዋ ነው። እሱ እንደዚህ አይነት ህይወት አይነካካውም። ነገር ግን እኔ ቶፋን የተቃወምኩበት ነገር አለኝ። ቶፋ አንተ ጨዋ ልጅ ነህ፣ በዛ ላይ ሙስሊም ነህ። ሃይማኖታችን ደግሞ እንደዚህ አይነት ነገርን አይፈቅድም። አንዲት አጅነቢ ሴትን እቤትህ አስገብተህ አብረህ እየተሻሸህ ከእሷ ጋር እየተላፋህ፣ አዑዙ ቢላህ። ብዙ ጊዜ ሳያችሁ በጣም ነው የምታስጠሉኝ። አንተ ደግሞ ለአንተ በጣም ትልቅ ቦታ ነበረኝ። ጨዋ ነህ፣ አትነካካም። አጅነቢ 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 የምትለዋን ቃል ስለምደጋግማት በዛ ልክ ነበር ማየህ ማለት ነው። ነገር ግን እቺ ባርክ የምትባል የወረደች የቀለለችን ሴት ምንም አይደለች። እህት አይደለች፣ ምን አይደለች፣ ምን አይደለች። በአሁን ጊዜ አይደለም እህት ማለት ነው፣ ያጎት ልጅ ያክስት ልጅ እንኳን አጅነቢ ተቃራኒ ጾታ አንድ ቤት ውስጥ አብሮ አይኖርም፣ ሌላ ሰው ከሌለ ቤት ውስጥ ማለት ነው። አንተ በዚህ ልክ ከእሷ ጋር እዛ ቤት ውስጥ መኖር ራሱ ላንተ ትልቅ እንትን ነው፣ ቅሌት ነው፣ ወላሂ ቅሌት ነው። ያስገምትሃል፣ ግምት ውስጥ ገብተሃል አንተም እና መሆን የለበትም። በዚሁ ከቀጠልክ ማለት ነው እንደ አኑ አይነት ህይወት ነው የሚጠብቅ። ጥንቃቄ ማድረግ አለብህ። ካኑ ትምህርት መውሰድ አለብህ፣ መማር አለብህ። ማናችሁም ብትሆኑ እዛ ቦታ ላይ ጓደኛሞች፣ ወንድማማቾች አብራችሁ እዛ ቦታ ላይ እየሰራችሁ ያላችሁ ልጆች ማለት ነው፣ አኑ ትልቅ ትምህርት ሊሆናችሁ ይገባል። ተማሩ ከሱ። የሚሆናችሁን ቀደም ብላችሁ አስባችሁ ገምታችሁ እከሊት የከሌ ልጅ ትሆነኛለች የሚለውም መጀመሪያ ግምት ውስጥ አስገቡና አብራችሁ መኖር ሳይሆን
በቃ ተሳስባችሁ አንተም ቤትህ እሷም እቤቷ ሆናችሁ ያችን ቀን መጠበቅ ነው እንጂ አጅነቢ ሴት ቤታችሁ እያስገባችሁ አብራችሁ እየተላፋችሁ እየተሻሻችሁ ህይወት አይደለም። ይሄ ቅሌት ነው። ይሄ ብልግና ነው። ይሄ ከእስልምና ውጭ ነው። የወረደ ነው። በጣም የወረደ አዑዙ ቢላህ። እንግዲህ ከዚህ በኋላ ጥንቃቄ አድርጉ። ጥንቃቄ አድርግ፣ ትጠቃለህ። እባካችሁ ቢያንስ እንኳን ከወደዳችሁ ካፈቀራችሁ አልቀረ በራሳችሁ ሃይማኖት ውስጥ ግቡ። ሃይማኖታችሁን ተከታይ ሴት አፍቅሩ። መጨረሻችሁ እንዳይበላሽ ማለት ነው። አላህ መጨረሻችንን ያሳምርልን። አላህ ልብ ይስጣችሁ። ሌላ ምን ይባላል? ብዙ ጊዜ እንግዲህ የተመልካችን ልብ የሚያሳርር ስራ አትስሩ። እኛ እናንተን እያየን እንቃጠላለን። ምን በወጣን እንዴ? ቪዲዮአችሁን እኮ አለማየት እንችላለን፣ ማሳለፍ እንችላለን። እንደገና ደግሞ ማሳለፍ ብቻ ሳይሆን ሰብስክራይቡን ማንሳት እንችላለን፣ እንዳይመጣልን ማለት ነው። ሰብስክራይቡን ካነሳን ቪዲዮ ስትለቁ አይደርሰንም። ያ ማለት ሰው በገዛ እጁ በሽታ ይሸምታል እንዴ? እና እኛ እናንተን እያየን ታዲያ እንቃጠል? ጨጓራችን ይላጥ። አሁን በአኑ ጨጓራችን እየተላጠ ነው ያለው። ባኑ ጉዳይ በጣም እየተበሳጨንና እየተናደድን ያለ ነው። እሺ እኔ ትላንትና በተለቀቀው ቪዲዮ የአኑ ቪዲዮ ያ የኪያ አጎት የሚባል ይሄ አጋሰስ ይሄ ፋንድያ 2 ጎረምሳ ይዞ መጥቶ ከራሱ ጋር ለ3 ሆነው አኑን አስተኝተው ሲቀጠቅጡት እንዴት አይነት ቃጠሎ እንደተቃጠልኩኝ ራሴ ነኝ የማውቀው። በንዴት ጣቴን ነክሻለሁኝ። እኔ ጣቴን ነክሻለሁ። ወላሂ በዚህ ልክ ነው እኛ የምንበሳጨው። ስለዚህ ለእኛም አስቡልን። ለራሳችሁ የማታስቡ ከሆነ ለእኛም አስቡልን። እምቢ ካላችሁ ሰብስክራይባችሁን አንስተን ቪዲዮአችሁን ላለማየት እንችላለን። አላህ ልብ ይስጣችሁ፣ ባላችሁበት ይጠብቃችሁ። ደህና ዋሉልኝ።